ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ? እኛ አለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ነው አለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉ ሰላም ነው? አረ እንደው ዛሬ እንደው ግርም ብሎኝ የሆነ ቪዲዮአቼ ነበረ። እንደው እስቲ ግን ስለነ ኤፉዬ ሳላወራ ትንሽ እዛ ሚዲያ ላይ ትንሽ ያየኋት ነገር ነበረች ነው። ባልና ሚስቶች ተፋቱ ይባላል። እንደዚህ ሆኖ ምናምን ምናምን ይላሉ። መጀመሪያ ከመጋባታቸው በፊት መግባባት ያስፈልጋል። አንደኛ ነገር ማለት ነው። ሁለተኛ ነገር ደግሞ ካሜራ ፊት የቆመ ሰው ሁሉ ደስተኛ አይደለም። ካሜራ ፊት የሳቀ ሰው ሁሉ ደስተኛ አይደለም። ከውስጡ የሆነ ከኋላ የሆነ ነገር እንዳለ ማወቅ መቻል አለብን። ሁላችንም በውስጣችን የራሳችን የሆነ ችግር አለብን። ሁል ጊዜ ደስተኛ እንሆናለን፣ ሁል ጊዜ ፍቅር በፍቅር እንሆናለን ማለት አይደለም። ምን ሆናችሁ ነው ሰው? ብቻ ኧረ ተው እንደው ትንሽ አረጋጉት እስኪ። ተረጋጉ። መረጋጋት ጥሩ ነው። አታናፍሱ ወሬ ማለት ነው። እና ሲቀጥል ማለት ነው ወደ ኤፉዬ ስመጣ ኤፉዬ እንግዲህ ዛሬ ምናልባት ይለቀቃል ብለን ተስፋ እናደርጋለን። ክፍል 73 ማለት ነው። እና ናታን ከኤፉ ጋር ኤፉን ይዘው ይጠፋል ወይንስ ያፌት ይነቃል? ማናቅ ወይስ ይሞታል ያፌት? ያፌት ወደ ቀብር ስነ ስርዓት፣ ኤፍራታና ናቱ ወደ ፍቅር ይላል። ክፉዎች ራሳቸው በቆፈሩበት ጉድጓድ መግባታቸው አይቀርምና ቤተሰብ ለማንኛውም በጉጉት ነው የምንጠብቀው። ሉሊትዬ አልጋ ላይ ፌንት ሰርታ ነበረ፣ ግን አልሰራችም። ምንም አልሆነችም። አውቃ ነው ለማረጋጋት ሙከራ ላይ ነበረች። እና እንደዛ ነው እላችኋለሁ ውድ ቤተሰቦቼ። እኔ ምኞቴ ፍላጎቴ የኔ ፍላጎት ነው፣ ያው የሰው ሳይሆን ኤፉና ናታን አንድ ላይ ቢሆኑ ደስ ይለኛል። ሲቀጥል ደግሞ ኤፉ እርጉዝ ናት ብዬ ተስፋ አደርጋለሁ። ከናቱ ጋር ሴክሽዋል የሚባል ነገር አለና ያው እዛ ጋር ስለደረሰች ምንም ማድረግ አይቻልም። በሆዷ ልጅ ይኖራል ብለን እናስባለን። ገኒም አማች ሆነች። ጋቢ ተለበሰች። ጋቢ ግን ደስ የሚል ነው ፕሮግራሙ። ያው ቢሆንም ሚዜ የለም፣ አጃቢ የለም፣ አጫፋሪ ኤፉና ናቱ ቢሆኑ ከዚህ የበለጠ ድንበር ድምቅ ሽብርቅ ያለ ማለት ነው። እና ምን ትላላችሁ ቤተሰብ እናንተ? እኔ ግን ያው አብረው ቢሆኑ ደስ ይለኛል። ሲቀጥል ደግሞ በቃ ሉሊት ከዛ እንደገና ደግሞ ማናት ማፊ ናት። ማን ነው? ውይ ጽዮንም አሁን ወደ ራሱ ተመልሳለች። እንግዲህ ያፌትን እንግዲህ ፈጣሪ እንዲረዳው ዱአ ማድረግ ነው ያለብን። ሌላ ምን እናረጋለን? ምንም የምናረገው ነገር የለም። ብቻ ከባድ ነው ግን ማርያምን። እና ቤተሰብ እናንተም ሀሳብ አስተያየታችሁን ዱቅ አድርጉ። ከዛ ሲቀጥል ደግሞ እና እዚህ ሶሻል ሚዲያ ላይ የሚናፈሰው ወሬ ግን በጣም ይደብራል። እና ቤተሰብ አታራግቡ፣ በሰው ህይወት አትግቡ፣ የራሳችሁን ህይወት ኑሩ። የራሷ እያረረ የሰው ታማስላለች አትሁኑ። ሁላችሁም የራሳችሁ የሆነ ውስጣችሁ ላይ ችግር ያለብን ሰዎች ነን ሁላችንም። ግን ደግሞ ግዴታ ሚዲያ ላይ ወጥተን እንደዚህ መጀመሪያ ነው መጥኖ መደቆስ በፊት ነበር እንጂ አሁን ምን ያደርጋል ድስቱን ጥሎ ማልቀስ ጥዶ ማልቀስ ይላል። እና ቤተሰብ መጀመሪያ እምቡር ትሉና ከዛ በኋላ ደግሞ የሆነች ነገር ስትፈጠር ፍንጥር ትላላችሁ። ተው ተረጋጉ እንጂ። መረጋጋት እኮ ጥሩ ነገር ነው። ሚዲያ ላይ ወጥቶ እንደዚህ ብጥብጥ ልጅ ከወለዳችሁ በኋላ መጣላት ምን አመጣው? በቃ ወለዳችሁ። መጀመሪያ ትጣሉም ነበር እንደ ልጅ ሳትወልዱ። ከወለዳችሁ በኋላ እንደዚህ አይነት ፍጥንቅጥ የጠፋበት ነገር አይደረግም። እኛ ፍቅር ሰላም ነው የምንፈልገው። ከዛ ደግሞ ወጥቶ ሚዲያ ላይ መንፈራቀጥ የሚያስጠላኝ ነገር ነኝ። በቃ የቤታችሁን ገበና አታውጡ። ገበናችሁን ውጪ ካወጣችሁ በኋላ ደግሞ መልሳችሁ እንትን አትበሉ። የምትጋቡት ሚዲያ ላይ፣ የምትፋቱት ሚዲያ ላይ፣ የምትፋቀሩት ሚዲያ ላይ ጌታ ሆይ ትዕግስቱን ስጠኝ። እና በጣም ያስጠላል ቤተሰብ። እንደዚህ አይነት ነገር ጥሩ አይደለም። ወደ ራሳችሁ ተመለሱ እንጂ ላይፍ ኢዝ ሾርት። ዘና በሉበት፣ ፈታ በሉበት። በቃ ቀብረር እያላችሁ ባገኛችሁት ነገር ደስተኛው ነው።
ለየትኛው ጊዜ ነው የምትጣሉት? ጠዋት ታይቶ ማታ ለሚጠፋ አቦ ምን ሆናችሁ ነው እንዴ? ሼም የለም እንዴ ብሏል። እና ቤተሰብ እንደዛ ነው። እና በተረፈ እናንተ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም ነው። እኔ ጋር አለው ሁሉ ሰላም፣ ሁሉ መልካም ነው አለው። አልሐምዱሊላህ ብለናል። ወይኔ እግዚአብሔር ይመስገን አልሐምዱሊላህ ለምዶብኝ ነው። እና ቤተሰቦቼ እና እንደዛ ነው። እኛ ኤፉዬን ነው የምንጠብቀው። ስለ ፍቅርም አይ ዶንት ኬር አባውት። ከመጣ ይምጣ፣ ከተቀመጠ ይቀመጥ፣ ከሄደም ደግሞ ቻው። ምንም የሚያነፋርቅ ነገር የለም። ምንም ነገር የለም። መጀመሪያ ነው መቆጠብ፣ መሰተር መጀመሪያ ነው። በቃ ባልሽ ሚዲያ ላይ ወጣ፣ አንቺ ሚዲያ ላይ ወጣሽ፣ ከዛ እንደገና ተንበጫረቅሽ፣ ተፋቀርሽ፣ ተዛለልሽ፣ ሁሉም ነገር ሆነ። ከዛ ደግሞ የሆነች ትንሽዬ ችግር ስትፈጠርም እንደገና ሚዲያ ላይ በቃ እንደዚህ አይነት ነገር ምንድን ነው እንዴ? ነውር የለም እንዴ? እናቶቻችን እኮ በፊት ነውር ያውቃሉ። የዚህ ዘመን ልጅ ደግሞ በቃ የበላበትን ሳህን ሳያጥብ እየተነሳ ከወንበሩ ላይ ሳህኑን እጠብ የተባለ ቀን በቃ እየየ ነው የሚሆነው። እና ስለዚህ ቤተሰብ ሰላም ፍጠሩ፣ ፍቅር ስበኩ። ስትጣሉም ስትፋቀሩም ሁሉንም ነገር ያዙት እዛው ሚዲያ ላይ እየመጣችሁ አትንበጥረቁብን። እኛ ምን እናድርጋችሁ? ስትፈልጉ ትፋታላችሁ፣ ስትፈልጉ ትፋቀራላችሁ፣ ስትፈልጉ ትጋባላችሁ። ምናችሁ በቃ ምንም ቅጣችሁ አይታወቅም። እውነት ይሁን ውሸቱን የሚያውቅ የለም። አሁን ወጥቶ ዝም ብሎ መበጥረቅ ነው እንጂ። ስለዚህ አደብ ግዙ። ለማንም መማሪያ አይሆንም። እነዚህ እኮ የትዳር መሰረቶች መማሪያዎች ነበሩ። ስለታዩ ሚዲያ ላይ በካሜራ ፊት ስለወጡ ብቻ ማንም ማንን አያውቅም። ማንም የማንን ውስጥ የሚያውቅ የለም ከፈጣሪ ውጪ ማለት ነው። ስለዚህ እኔ ራሴን እንኳን ማመን አልችልም በዚህ ሰዓት። ለማንኛውም መልካም ቆይታ።